የዩቲዩብ ቪዲዮ ብቻ ስላየው ማለት ነው። ዛሬ በቴሌ ብር አካውንቴ 1491 ብር፣ 828 ብር፣ 497 ብር እና 447 ብር ማለት ነው። ዛሬ በቴሌ ብር አካውንቴ የዩቲዩብ ቪዲዮ ብቻ ስላየው ማለት ነው እየተከፈለኝ ነው ማለት ነው። እንዲሁም እናንተ ደግሞ የዩቲዩብ ቪዲዮችን እያያችሁ በቴሌ ብር ብቻ ሳይሆን ኢትዮጵያ ውስጥ ባሉ በሁሉም ባንኮች ማለት ነው ገንዘባችሁ እንዲመቀበል ትችላላችሁ። እሱን እንዴት እንደሆነ አሳያችኋለሁ። ምን ነው የምናደርገው? ቀጥታ ወደ ጉግል ክሮም እንገባለን፣ ወይም ደግሞ በተለያዩ ብራውዘሮች መግባት ትችላላችሁ። እውነት ይሰራል ወይ አይሰራም የሚለውን ይሆናል ማለት ነው። ቀጥታ ወደ ጉግል ሰርች ትገቡና ሀበሻ ዶት ብዬ እጽፋለኝ። ቅድም እንዳያችሁት እንግዲህ ይሄ ዳሽቦርድ ነው የመጣለት፣ ወይም ደግሞ ይሄ ነው ዌብሳይቱ። ከላይ እንደምታዩት እነካዋለሁ ማለት ነው። ከዚህ ቀደም ቪዲዮ ሪካርድ አላደረግኩትም እንጂ 3 ጊዜ 4 ጊዜ ደጋግሜ ገብቼበት ነበረ። ከዛ በኋላ ነው እናንተን ለማሳየት ወይም ደግሞ ታይማችሁን ዝም ብላችሁ ዌስት ከምታደርጉ ምን አይነት ሪዛልት ነው የሚያሳየው ወይም ደግሞ የእውነት ይሰራል ወይስ ደግሞ አይሰራም የሚለውን ዲቴል እናንተን ማሳየት ስለፈለግኩ ነው። ኦኬ እዚህ ጋር እንደምታዩት ሰውየው ያሳየው ወይም ደግሞ በቢዝነስ ብቻ የሚለው ላይ ያያችሁት ቪዲዮ ኦሬዲ አለ። እሱን አይታችሁታል። ልክ እሱ ላይ እንደመጣው ሙሉ ኢንተርፌሱ ቪዲዮ መጥቶልኛል እንደምታዩት። ከዛ እስቲ ምንድነው ያደረገው እሱ እዚህ ጋር ከላይ በኩል ሳይን አፕ ወይና ሳይን ኢን የምትል ነገር አለ። እሱን ነክቶታል። ልክ እሱ እንደነካው እኛም ነክተን ሳይን አፕ እናድርገው እስቲ። ኦኬ በጣም አሪፍ። እንደምታዩ እዚህ ጋር ሳይን አፕ ለማድረግ ወይም ደግሞ ወደ ውስጥ እንድንገባ እንደዚህ ኢንተርፌስ አምጥቶልናል። በነገራችን ላይ እኔ ሎጊን አድርጌ ነበር። ኦኬ ሎጊን አድርጌ በትክክል ገብቼበት አንድ ቪዲዮ ሰርቻለሁኝ። አንድ ቪዲዮ ከሰራሁ በኋላ ወጣሁኝ። ልክ ከወጣሁ በኋላ ድጋሚ ተመልሼ ልገባ ስል አላስገባልኝ። አሁን ደግሞ ያንን እንዴት አላስገባ እያለኝ እንደሆነ ላሳያችሁ። ከዚህ በፊት ሎጊን አድርጌ ስሜን ጽፌ ሙሉ ነገር አዘጋጅቼ ነበር። ኦልሬዲ አውቶማቲካሊ ሴቭ ያደረገው ነገር አለ። ይኸው ልክ ሴቭ ባደረገው መንገድ እኔ ኢሜል አስገባ ይለኛል። ኢሜልን ያው ኢሜል አስገባሁኝ። ከዛ ፓስወርድ ራሱ ሴቭ አድርጎታል። ከዛ ሎጊን ወይ ሳይን አፕ ሳደርግ ምን እንደሚለኝ እዩት። ምን ብቻ ቬሪፊኬሽን ፌልድ ፕሊዝ ትራይ አገን ይላል። ይሄ በቃ በጣም በድግግሞሽ የሚያመጣልኝ ነገር ነው ጋይስ። ኦልሬዲ ኮኒ አካውንት አለኝ። ባለኝ አካውንት ለመግባት ብሞክር እንኳን እንደዚህ ነው የሚለኝ። እስቲ ከዚህ እንውጣ ደግሞ። አሁን ደግሞ እስቲ ሳይን ኢን ብዬ ልሞክር። ሳይን ኢን ብዬ የምሞክርበት ምክንያት ምንድነው? ከዚህ በፊት አካውንት አለኝ ኦልሬዲ ከፍቼ አንድ ቪዲዮ ሰርቼ ነበረ። ስክሪን ሪከርድ አላደረግኩትም እንጂ ኦልሬዲ ከዚህ በፊት በደንብ እዚህ ላይ ፕራክቲስ አድርጌበታለሁ። ግን አካውንት ክሬት አድርጌ ሙሉ ከሰራሁኝ በኋላ ወጣሁኝ። ልክ ወጥቼ ተመልሼ ሲገባ ጋይስ አላስገባልኝ ማለት ነው። እስቲ አሁን ደግሞ በእናንተ ፊት ሳይን ኢን ብዬ ልሞክር። ኦልሬዲ ፓስወርድም አለኝ። ትክክለኛው ፓስወርድ ትክክለኛው ሜል ማለት ነው። ኦኬ ይኸው እዚህ ጋር እንደምታዩት ፓስወርድኝ እና ኢሜልን ሴቭ አድርጎታል። ይኸው እዚህ ጋር እንደምታዩት ራሱ habesha.com ዩዝ ሴቭድ ፓስወርድ የሚል ማለት ነው። በሱ ልጋ ለመግባት ልሞክር እስቲ። ከዛ አም ናት ሮቦት ሳይን አፕ እንደምታዩት እንግዲህ በድግግሞሽ እንደዚህ አይነት ነገር ነው የሚያመጣው። ኦልሬዲ አካውንት ከፍታችሁ የሰራችሁበት ቢሆንም እንኳን ተመልሳችሁ ለመግባት ስትሞክሩ እንደዚህ ያለ በቃ ጭራሽ አያስገባችሁ ማለት ነው። which is ፌክ ነው ማለት ነው። ሪል ቢሆንም ግን ሾርት ታይም ኦፍ እንትን ነው ሎንግ ተርም መስራት አትችሉም። ወይም ደግሞ አንዴ ከወጣችሁ ደጋሚ ተመልሳችሁ መግባት አትችሉም። ይሄ ደግሞ በጣም ማዛ ነው። አስቡት እናንተ ሰርታችሁ ድጋሚ ተመልሳችሁ ገብታችሁ ዊዝድሮ ለማድረግ ስትሞክሩ እንደዚህ አይነት ነገር ሲያመጣባችሁ ማለት ነው። በጣም ቦሪንግ ነው። በጣም ነው የሚያስጠላው። እና በእንደዚህ አይነት ነገር ላይ እየለፋችሁ ወይም ደግሞ ታይማችሁ እንዲሁም ዳታችሁን ዝባችሁ ዌስት እያደረጋችሁ ሰዎች ካላችሁ ይህን ተዉት። ማለት ቢሰራላችሁ እና ብትጠቀሙበት እኮ አሪፍ ነው። ኦኬ ግን ደግሞ ምንም ዋጋ የለውም። ደግሞ የምታዩት ቪዲዮ 1 ሰዓት ተኩል 2 ሰዓት ተኩል ለስንት ነው? ለ40 ብርና ለ30 ብር ማለት ነው። በጣም ነው የሚያስጠላው። እሱም ደግሞ የእውነት ሆኖ ብትለወጡበትና ብታገኙበት ኦልሬዲ የአንሊሚት ገዝታችሁ መጠቀም ወይ መስራት ትችሉበታላችሁ። ግን ያም ሆኖ አንዴ ከወጣችሁ ተመልሳችሁ የማትገቡበት አይነት ወይን ያለውና ይሄ በጣም ነው የሚያስጠላው። እንግዲህ እዚህ ጋር ደግሞ ያለው ነገር ይሄ ነው። ቪዲዮ ነክቼ ለመጫወት ስሞክር ምንድነው የሚለኝ? ሳይን አፕ አድርግ ይለኛል ማለት ሳይን ኢን ይለኛል። ኦኬ ሳይን ኢን እኮ አለኝ አካውንት ኦልሬዲ ባለኝ አካውንት ልግባ ብል አያስገባኝም። በጣም ነው የሚያናደውና እኔ የምር የ2 ሰዓት አንሊሚት ዳታ ገዝቼ ነበር እንደዚህ ስጠቀም የነበረውና ሰርቼ ወደ $1 ካስገባሁኝ በኋላ ሎጋውት አላደረኩትም እኮ ጀስት ሌላ ክሮም ላይ ገብቼ ሲገባ እንደዚህ ሎጊን በላለኝ። ሎጊን ሳደርግ እንደዚህ ነው የሚለኝ። በቃ ያያችሁት ኢንቫይልድ ሜል ፎርማት ይለኛል። ፓስወርዱን ደግሜ ሞከርኩት፣ እያንዳንዱ አስተካክዬ ሞከርኩት፣ ጭራሽ መግባት አልቻልኩም ማለት ነው።
እና እንደዚህ ነው የሚለው። በጣም ነው የሚያስጠላው። ሶ ታይማችሁን ያለውን ነገር ዝም ብላችሁ ዌስት አታድርጉ። ሰውየው የእውነት ሪል ሰርቶለት ሊሆን ይችላል። ኦኬ እኔ ሰውየው እየተቃወምኩት ወይም ደግሞ ውሸት ነው ያልኩት አይደለም። ግን እንደዚህ አይነት ዌብሳይቶች የመስራታቸው እንትን ፕሮባቢሊቲ በጣም ዝቅተኛ ነው። ታይማችሁን ዝም ብላችሁ ዌስት አታድርጉ። ይህን ከምታደርጉ እኔ አንድ ነገር ሪከመንድ ላደርጋችሁ። ቴሎ አፕ ይባላል ወይም ደግሞ ቴሎ ላይቭ ይባላል። እኔም አዲስ ነው የከፈትኩት። ከኔ ጋር መስራት የምትፈልጉ ካላችሁ፣ ራሳችሁ መለወጥ የምትፈልጉ ካላችሁ፣ የምሬ ነው ላችሁ፣ በተለይ አንሊሚት ዳታ የምትጠቀሙ ካላችሁ ወይም ደግሞ አንሊሚት ዋይፋይ የምትጠቀሙ ከሆነ አብረን መስራት እንችላለን። ማታ ኦልሬዲ የራሳችሁን ወንበር ላይ ያስቀምጣችሁ መውጣት ትችላላችሁ። ኦቨርናይት እሱ እየሰራ ያድራል ማለት ነው። ስለዚህ በዚህ ወይ ከኔ ጋር መስራት ወይም ደግሞ መለወጥ የምትፈልጉ ካላችሁ የኔ አይዲ ኮድ እዚህ ጋር ወይም አይዲ ነምበር እዚህ ጋር አስቀምጥላችኋለሁ። በሱ መሰረት ቴሎ ላይ ብላችሁ ሰርች አድርጉ። ሲመጣ አካውንት ክሬት በምታደርጉበት ጊዜ አይዲ ወይም ደግሞ ኮድ እንድታስገቡ ይጠይቃችኋል። ኮዳችሁን በዛ መሰረት እኔ እዚህ ጋር የምጽፈው ኮድ አስገብታችሁ መስራት ትችላላችሁ። እኔ እዚሁ ላይቭ ላይ ሆኜ እጠብቃችኋለሁ። ያልገባችሁ ነገር ካል እያንዳንዱ እኔ የማስረዳ ይሆናል ማለት ነው። ስለዚህ የዛሬው ቪዲዮ ጀስት የሰራሁላችሁ ይሄ habesha.com ወይም ደግሞ ሀበሻ የሚለው አፕሊኬሽን አይሰራም ማለት ቢሰራም እንኳን ዝም ብላችሁ ታይማችሁ ነው ዌስት የምታደርጉት። ኦኬ ስለዚህ ያ ከሚሆን በትንሹም ቢሆን የሚከፍላችሁ ወይ ሪል የሆነ ድካማችሁ ከንቱ የማይሆንበትን ስራ ብትሰሩ ብዬ ሪከመንድ ላደርጋችሁ ነው። ሶ የዛሬው ቪዲዮ የቴሎ አፕን ወይም ደግሞ የቴሎ ላይቭን አፕሊኬሽን አውርዳችሁ ጆይን አድርጉ። የኔ ኮድ እዚህ ጋር አለ። በኮድ መሰረት ከኔ ጋር መስራት ትችላላችሁ ማለት ነው። እያንዳንዱ አስረዳችኋለሁ። የዛሬው ቪዲዮ እንዲረዝም አልፈልግም። የዛሬው ቪዲዮ ይሄን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ልታደርጉ ጠይቃችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።